ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሳምንቱ እንዴት አለፈ? እንዴት አሳለፋችሁ? እኛ እግዚአብሔር ይመስገን ሰላም ነን። ያው እንግዲህ ዛሬ እሑድ ከቤተ ክርስቲያን መልስ ቡናችን አቅርበን የረፍት ቀን ነው። ከቁርስ በኋላ ቡናችን ልንጠጣ ነው። እናንተስ እንዴት እያሳለፋችሁ ነው በየቤታችሁ? የቡና ሰዓታችን በሰዓቱ ለንቃት ቡና ለውበት ደግሞ ስኪንኬር እንደዚህ ቅርብርብ ብሎ ምናምን ተጎዛብቶ ሲቀርብ ደስ ይለኛል። እንደዛ እንደዚህ ጉዝጉዝ ብሎ ብሎ ምናምን ያው እንደዚህ ሁኛ አይደለም ቤተክርስቲያን የሄድኩት፣ ግን ለቡና ደስ ይላል። እንደዚህ ካለባበስ ድሪያ በጣም ነው የምወደው። ከድሮ ለብሳለሁ ድሪያ ሽቲ የባህል ልብስ በጣም ተጠቃሚ ነው። ሴሪሞኒያችን ደስ ይላል ያምራል። እንግዲህ ጭስ በጣም ስለምወድ እንደዚህ ጭስ አጨሳለሁ ብዙ ጊዜ ቤት ውስጥ በጣም ነው ደስ የሚለኝ። ቡና ሲፈላ ጭስ በጣም በቃ ቤቱ በየጊዜው ቀለም ያስፈልገዋል ስለሚጠቁር ያጠቁራል በየጊዜው ቀለም። እሱ ደግሞ በዛ መጠን ነው እንደምታጨሽ የጭስ ነገር አይሆንልንም። አሁን ቡናችን እስከሚቀሰቅስ ድረስ አንድ ቆንጆ ፀጉር ላሳያችሁ። እስኪ ትወዱታላችሁ አይደል? ለምን ሴት ቆረሰች እንዳትሉኝ፣ አባወራው ለስራ ወጥተው ነው። እሺ እንደዛ ነው። እና ለዛሬ ፍቀዱልኝ እኔ ልብረስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር የተባረከ ይሁን። ወይ በስመ አብ ቆንጆ ዳቦ ሽታው ራሱ ትኩስ ነው። እንዴት እንደሚያምር ደግሞ ኦርደር አድርጌ አይደለም ራሴ ጋግሬ ነው። አንተ በዛ እንኳን ቤትዬ በሙያ እንዴት ሆኖ በሙያ አትታሚም። አመሰግናለን። በሁሉ እንግዲህ ለሚዲያ አዲስ ስለሆነ እስኪ ከመሀሉ ጀምር። ደስ ሲል ዳቦ ሀያችን እንዴት አበሳሰብ ደስ